ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? ከረዥም ጊዜ በኋላ እንግዲህ በሌላ ቪዲዮ መጥተናል። ያው እስካሁን ቪዲዮችን ስላልሰራን እና እንዲሁም አንዳንድ ነገሮችን ፖስት ስላላደረግን ይቅርታ እንጠይቃለን። ከዚህ በኋላ ግን በእርግጠኝነት ብዙ ነገሮችን ፖስት እያደረግን ከኛም የሆነ ነገር ሼር ከእናንተም ሼር እየተደራረግን እየተማማር እንቀጥላለን ማለት ነው። ከዛ በፊት ግን ቪዲዮን ላይክ እና ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ኮሜንት ላይ ያላችሁን ፊድባክ በመስጠት እኛ እንድታበረቱን እንዲሁም ቀጣይ ምን አይነት ቪዲዮ መስራት እንዳለብንም ሪከመንድ እንድታደርጉን በአክብሮት እንጠይቃለን። ስለዚህ ቪዲዮን ላይክ እና ሰብስክራይብ በማድረግ ጀምሩ። ዛሬ ስለ ኡቡንቱ ቤዚክስ ኦኤስ ስናፕ ዲፐንደንሲ ኤንድ ኢንስታሊንግ አፕ ለአንዳንድ ነገሮችን ሼር ለማድረግ ነው የመጣሁት። ምክንያቱም ብዙ ሰዎች ዊንዶው ነው የሚጠቀሙት እና ዊንዶው እና ኡቡንቱ ምንድን ነው ልዩነቱ፣ ኡቡንቱ እስከ ዊንዶው በምን እንደሚሻለው የሚለውን አንዳንድ ነገሮችን ሼር ላደርጋችሁ ፈልጋለሁ። ምክንያቱም ብዙ ሰው ላይ ስለ ዊንዶው ያውቃል፣ ስለ ኡቡንቱ አያውቅም እና ኡቡንቱ ደግሞ ኢትስ ፓወርፉል የሆነ ነገር አለው። ከዊንዶው በምን ይሻላል፣ ምን አይነት ዲፈረንስ አላቸው የሚሉትን አንዳንድ ነገሮችን ለማሳየት ነው። ይሄኛው እንደ መግቢያ ነው። ከዚህ በኋላ ያሉትን ቀጣይ ቪዲዮዎች ግን ይህ ሶፍትዌር ዲቨሎፕመንት ላይ እንዲሁም ኔትወርኪንግ ላይ ፎከስ ማድረግ የምትፈልጉ ልጆች እንዲሁም የተለያዩ የቴክኖሎጂ ነገሮችንም ፖስት ስለምናደርግ አሁን በድጋሚ ሰብስክራይብ አድርጉ። ለዛሬ ስለ ኡቡንቱ አንዳንድ ነገሮችን ልበላችሁና ቪዲዮን ጨርሳለሁ ማለት ነው። ኡቡንቱ ቤዚክስ ኦኤስ ኦፕሬቲንግ ሲስተም ስናፕ ዲፐንደንሲ እና ኢንስታሊንግ አፕ ነው። ዋት ኢዝ ኦፕሬቲንግ ሲስተም? ፈርስት ኢዝ ኦፕሬቲንግ ሲስተም ምንድን ነው የሚለው ነው። ምክንያቱም ኡቡንቱ ምንድን ነው? ኡቡንቱ ማለት ኦፕሬቲንግ ሲስተም ነው። ዊንዶው ምንድን ነው? ዊንዶው ማለት ኦፕሬቲንግ ሲስተም ነው። ስለዚህ ኦፕሬቲንግ ሲስተም ምንድን ነው? ኦፕሬቲንግ ሲስተም ኢዝ ሜን ሶፍትዌር። ኦፕሬቲንግ ሲስተም ማለት ሶፍትዌር ነው። ሶፍትዌር ብቻ ሳይሆን ሜን የኮምፒውተራችን ወሳኝ የሆነ ነገር ኮምፒውተራችን ሃንድል የሚያደርግ ማኔጅ የሚያደርግ ኤቭሪቲንግ የሚሰራልን ኦፕሬቲንግ ሲስተም ነው። ለዛ ነው ኮምፒውተር እንገዛለን፣ ኮምፒውተራችን ከገዛም በኋላ ኦፕሬቲንግ ሲስተሞችን ነው ኢንስቶል የምናደርግበት። ፋንክሽናል እንዲሁም ዊዛውት ኦፕሬቲንግ ሲስተም ፋንክሽናል ማለት ነው። ዋት ኢዝ ዘ ዩዝ ኦፍ ኦፕሬቲንግ ሲስተም ኢን አወር ኮምፒውተር? በጣም ከብዙ ትንሹ ፎር ኤግዛምፕል ኮምፒውተራችን ስታርት ለማድረግ ማኔጅ ሚሞሪ፣ ራም፣ ሮም፣ ፋይላችን፣ ሃርድዌራችን፣ ኪቦርዳችን ኤቭሪቲንግ እንዲሁም አፕሊኬሽን ኢንስታል አድርገን ራን ለማድረግ ኤቭሪቲንግ ኦፕሬቲንግ ሲስተም ነው። ፎር ኤግዛምፕል ኦፕሬቲንግ ሲስተም ማለት መኪና አለ፣ ካር አለ። ካር ውስጥ ብዙ ቦታ ኢንጂን አሉ፣ ኤቭሪቲንግ ምን አሉ አለ። ሶ ኦፕሬቲንግ ሲስተም ማለት አጠቃላይ ማኔጅ የሚያደርግልን ነው። ኢን ኦፕሬቲንግ ሲስተም ኢንሳይድ ብዙ ነገሮች አሉ፣ ግን ኦፕሬቲንግ ሲስተም አት ዘ ሆል ማኔጅ የሚያደርግልን ሚሞሪ፣ ፋይል፣ ሃርድዌራችን ኤቭሪቲንግ ማኔጅ የሚያደርግልን ኦፕሬቲንግ ሲስተም። ስለዚህ ኦፕሬቲንግ ሲስተም ዘ ሜይን ሶፍትዌር ነው። ኮምፒውተራችን ወሳኝ የሚባለው ኦፕሬቲንግ ሲስተም ነው። ኦፕሬቲንግ ሲስተሞች ማን ናቸው? ዊንዶው ኦፕሬቲንግ ሲስተም ነው። ማኮስ፣ ኡቡንቱ፣ አንድሮይድ እነዚህ ኦፕሬቲንግ ሲስተም ናቸው። ስለዚህ ኡቡንቱ ምንድነው? ኦፕሬቲንግ ሲስተም ነው። ዊንዶው ምንድነው? ኦፕሬቲንግ ሲስተም ነው ማለት ነው። ኦኬ ሶ ከዚህ በመቀጠል ስለ ኡቡንቱ ቤዚክስ ስናፕ ዲፐንደንሲ እና ኢንስታሊንግ አፕ የሚለውን ምን እንደሆነ አብረን እናያለን ማለት ነው። ፎር ኤግዛምፕል ከዛ በመቀጠል ኡቡንቱ ኦፕሬቲንግ ሲስተም ነው፣ ዊንዶው ኦፕሬቲንግ ሲስተም ነው ብለናል። ስለዚህ ኡቡንቱ ኢዝ አን ኦፕሬቲንግ ሲስተም ጀስት ላይክ ዊንዶው። ሶ ኢትስ ፍሪ ኤንድ ኦፕን ሶርስ። ኡቡንቱ ምንድነው? ፍሪ እና ኦፕን ሶርስ ነው። ፍሪ ነው ማለት አንፔድ ነው ማለት አንከፍልም፣ በነፃ ነው። ኦፕን ሶርስ ነው ማለት ግን የተጻፉት ፕሮግራሚንግ ላንጉጅ ኡቡንቱ ላይ የተጻፉት ፕሮግራሚንግ ላንጉጅ ማንኛውም ሰው ማየት፣ መጠቀም፣ ሞዲፋይ ማድረግ፣ ሼር ማድረግ ይችላል። ኢትስ ኦፕን ሶርስ። የተጻፉበትን ላንጉጅ ፕሮግራሚንግ ላንጉጅን ማንኛውም ሰው ሞዲፋይ ዩዝ እና ሼር ማድረግ ይችላል። ዲቨሎፕ የሆነው ካኖኒካል ሊሚቴድ ኤንድ ግሎባል ኮሚኒቲ ነው። ስለዚህ ኡቡንቱን ብዙ ዲቨሎፐሮች የራሳቸውን አሻራ ያሳረፉበት ኦፕሬቲንግ ሲስተም ነው። ለዛ ነው ፍሪ እና ኦፕን ሶርስ የሆነው ማለት። ስለዚህ ግሎባል ኮሚኒቲ ማለት ብዙ ሀገር የተጣጡ ዲቨሎፐሮች የራሳቸውን ምን አድርገዋል? አሻራ አድርገዋል። ስለዚህ ዲቨሎፕ ያደረጉት አት ግሎባል ኮሚኒቲ ነው። ኦኬ ዘን ኡቡንቱ ማለት ቤዝድ ኦን ሊናክስ ነው። ዋት ኢዝ ሊናክስ? ሊናክስ ኢዝ ኢትስ ከርነል ነው። ሊናክስ ምን ማለት እንደሆነ በኋላ እነግራችኋለሁ፣ ግን ቢልት የሚደረገው ኦን ሊናክስ ነው። ስለዚህ ኡቡንቱ ማለት ኦፕሬቲንግ ሲስተም ነው። ፍሪ እና ኦፕን ሶርስ ነው። ምክንያቱም ብዙ ዲቨሎፐሮች የራሳቸውን አሻራ ስላሳረፉበት እና ካኖኒካል ሊሚቴድ ዲቨሎፕ ስለተደረገ
ኢትስ ፍሪ ኤንድ ኦፕን ሶርስ ነው። ቢልድ የተደረገው ሊናክስ ነው። ሊናክስ ኢትስ ከርነል ኢትስ ኮር ኢንጂን ኦፍ ኦፕሬቲንግ ሲስተም። ፎር ኤግዛምፕል ኦፕሬቲንግ ሲስተም መኪና ነው ካለ ኢንጂኑ ማን ነው ማለት ነው? ከርነል ነው። ከርነል ማለት ኢትስ ቤዚክ ቲንግስ ነው፣ ሶፍትዌር ነው። ፎር ኤግዛምፕል ሶፍትዌሮች ምን አይነት ሶፍትዌር ምን አይነት ሶፍትዌሮች አሉ ማለት ታይፓቸው ማለት ፎር ኤግዛምፕል አፕሊኬሽን ሶፍትዌር አለ፣ ሲስተም ሶፍትዌር አለ፣ ከዛ ደግሞ ከርነል አለ። አፕሊኬሽን ሶፍትዌር ማለት ዩዘር ኢንተርፌስ ከዩዘሩ ጋር ከኛ ጋር ቅርብ የሆኑት ለኛ ቪዚብል የሆኑት ናቸው። ፎር ኤግዛምፕል ብራውዘር፣ ፋየርፎክስ ኤቭሪቲንግ የምናያቸው ዩዘር ኢንተርፌሱ ጋር ከኛ ጋር እንደዚህ ቪዚብል የሆኑ ነገሮች በሙሉ ምን ይባላሉ? አፕሊኬሽን ሶፍትዌር ይባላሉ። ሲስተም ሶፍትዌር ማለት ደግሞ ኦፕሬቲንግ ሲስተሞች ናቸው። ላይክ ዊንዶ፣ ኡቡንቱ ያልናቸው ናቸው። ላስት ዋን ኢዝ ከርነል የምንላቸው ደግሞ ምንድነው? ከርነል ማለት ጥቅማቸው ምንድነው? አለ ፎር ኤግዛምፕል ከላይ አፕሊኬሽን ሶፍትዌር አለ፣ ከዛ ሲስተም ሶፍትዌር አለ፣ ከዛ ከርነል አለ፣ ከዛ ሃርድዌር አለ። ስለዚህ እነዚህ ከርነል ጥቅም የአፕሊኬሽን ሶፍትዌራችን ከሃርድዌሩ ጋር እንዲያወራ አንድ ይጠቅሙናል። አፕሊኬሽን ሶፍትዌር ከሃርድዌሩ ጋር እንዲያወራ ይጠቅሙናል አንድ። ሁለተኛ ደግሞ ፕሮሰስ ማኔጅመንት ላይ ሊናክስ ይጠቅመናል። ፎር ኤግዛምፕል ፕሮሰስ ማኔጅመንት ማለት ለምሳሌ እኛ ብዙ ሶፍትዌሮች ብዙ አፕሊኬሽኖችን ልንከፍት እንችላለን ሶ ከርነላችን ምንድነው መልቲ ታስኮችን ሃንድል ያደርግልናል። ፎር ኤግዛምፕል የትኛው መጀመሪያ መቅደም አለበት? ብራውዘር፣ የሆነ ሙዚቃ፣ ኤቭሪቲንግ የሌላ ሶፍትዌር ሁሉም ከፍተን ሊሆን ይችላል። ስለዚህ መልቲ ታስኮችን ሃንድል የሚያደርግልን ከርነል ነው ማለት ነው። ከዛ ውጭ ሜሞሪ ማኔጅመንት ነው። ሜሞሪ ማኔጅመንት ማለት ፎር ኤግዛምፕል ለምሳሌ ቪዥዋል ስቱዲዮ የሚጠቀመው ራም አለ አይደል? ቪዥዋል ስቱዲዮ ያ ራም አንሶት ማለት በቂ ሳይሆን ሌላ አፕሊኬሽን የያዘውን እንዳይወስድ ሜሞሪ ማኔጅመንት ይወስዳል። ፎር ኤግዛምፕል ለቪዥዋል ስቱዲዮ የሚያስፈልገውን በመስጠት ዲስተርባንስ እንዳይፈጠር ሜሞሪ ማኔጅመንት ላይ ይሰራልናል ከርነል ማለት ነው። ከዛ ውጭ ፐርሚሽን ላይ ነው። ፐርሚሽን ማለት ፎር ኤግዛምፕል አድሚን እና ዩዘር እንደምንለው ለምሳሌ የአድሚኑን ስራ ዩዘር ሰራለው ካለ ፐርሚሽን ዲስአሎድ ያደርጋል፣ ፎር ለአድሚኑ አለው። ስለዚህ ፐርሚሽን ይሰጠናል። አሁን ፐርሚሽን በኋላ ላይ ኡቡንቱ ላይ ሱዶ አለ፣ ሱፐር ዩዘር ዱ የምንለው ነው። ስለዚህ የሱ ፐርሚሽን ለሌላ ለዩዘር ብንሰጠው ዲስአሎድ እንዴት እንደሚያደርግልን በኋላ እናያለን ነው። ስለዚህ ሊናክስ የማን ከርነል ነው? የኡቡንቱ ሊናክስ ላይ ነው ቢልት የተደረገው። ሊናክስ ማለት ከርነል ነው ማለት ነው። ዊንዶ ማለት ኢዝ አን ኦፕሬቲንግ ሲስተም ነው ላይክ ኡቡንቱ ቢልት የሆነው ዊንዶ ኤንቲ ከርነል ነው። ሊናክስ ኡቡንቱ ሊናክስ ላይ ነው። ዊንዶ ደግሞ ዊንዶ ኤንቲ ከርነል ላይ ነው ቢልት የተደረገው። ኢትስ ክሎዝድ ነው። ማንኛውም ሰው የጻፈበትን ላንጉዌጅ ኮድ ማየት፣ ሞዲፋይ ማድረግ፣ ሼር ማድረግ አይችልም እና ዩዥዋሊ ፔድ ነው፣ በክፍያ ነው። ዊንዶውስ ዋይድሊ ዩዝድ ፎር ኦፊስ ወርክ፣ ጌምስ ኤንድ መልቲሚዲያዎች ነው በብዛት የምንጠቀመው። ዚስ አር ዘ ሲምፕል ዲፈረንስ ቢትዊን ኡቡንቱ ኤንድ ዊንዶውስ ነው። ፎር ኤግዛምፕል ኮስት ኡቡንቱ ፍሪ ነው፣ ነፃ ነው። ዊንዶው ዩዥዋሊ ፔድ ነው ብለናል። ሶርሳቸው ኦፕን ሶርስ ክሎዝ ሶርስ ነው። ኮዶችን ማንኛውም ሰው ማየት ይችላል ኡቡንቱ ላይ። ዊንዶው ላይ ማንም ሰው ማየት አይችልም፣ ክሎዝድ ነው። ሴኩሪቲ ላይ ኡቡንቱ ቬሪ ሴፍ ነው። ላው ቫይረስ ነው ያለው። ዊንዶው ላይ ደግሞ ሞር ቫይረሶች ሊኖሩ ይችላሉ። ስለዚህ ምን ያስፈልጉናል? አንቲ ቫይረሶች ሊያስፈልጉን ይችላሉ። ዋናውና ደግሞ በጣም አሪፍ የምንለው ኡቡንቱ ላይት ዌት ኤንድ ፋስት ነው። ላይት ዌት ኤንድ ፋስት ነው ማለት ስሞል ራም ይጠቀማል፣ ስሞል ሜሞሪ ይጠቀማል። ስለዚህ ኢቨን ኦልድ ኮምፒውተሮች ላይ ኡቡንቱን ራን ማድረግ ትችላላችሁ ማለት ነው። ምክንያቱም በትንሽ ራም በትንሽ ሜሞሪ ምን መሆን ፈጣን ፋስት ሆኖ ማገልገል ስለሚችል ነው። ዊንዶው ግን ሄቪ ነው፣ ብዙ ራሞችን ይጠይቃል። ይሄ አሪፍ ዲፍረንስ ነው። ኡቡንቱን መጠቀም እንድንችል የሚያደርገን ነው ማለት ነው። ምክንያቱም ኮምፒውተሮቻችን ለምሳሌ ትንሽ ራም ያለው ሰው ምናምን ኮምፒውተር ካለ ኡቡንቱ ሞር አሪፍ ነው ማለት ነው። ከዛ ውጭ ሞስትሊ ኦፕን ሶርስ እና ፒውር ጌሞች ላይ ኡቡንቱ ላይ አሉ። ዊንዶው ላይ ደግሞ ሜን አፕ ኤንድ ጌምስ። ላስት ተርሚናልስ ቬሪ ፓወርፉል ነው፣ ሊሚትድ ነው። ኡቡንቱ ላይ ያለው ተርሚናል ቬሪ ፓወርፉል ነው። ምክንያቱም ቬሪ ፓወርፉል ነው የምንለው ምንድነው? ኡቡንቱ ላይ ተርሚናሉ በጣም ኮማንዶቹ ብዙ ነገር መስራት እንችላለን። ኡቡንቱ ላይ ፓወርፉል ነው፣ ላይክ እንደ አድሚን እንደ ሱፐር ዩዘር ዱ ነው። ዊንዶው ላይ ግን ሊሚትድ ነው። ዲፔንድ ኦን ዋት በተሰጠው እንትን ላይ ነው ሚዲያችን ሊሰራ የሚችለው ነው። ቀጣይ ዋት ኢዝ ስናፕ ነው። ስናፕ ምንድነው? ስናፕ ማለት ስናፕ ምንድነው የሚለውን ለማየት ፎር ኤግዛምፕል አሁን አፕሊኬሽናችን ዊንዶው ላይ እንዴት ነው ኢንስታል የምናደርገው? .exe ፋይል እንከፍታለን።
ዳውንሎድ እናደርጋለን። እሱን ከፍተን ራን እናደርገዋለን። ዊንዶው ላይ በብዛት የተለመደው እሱ ነው። ኡቡንቱ ላይ ግን ብዙ አይነት ኦፕሽኖች አሉ። ፎር ኤግዛምፕል ስናፕ ማለት ስናፕ ኢዝ ፓኬጅ ማኔጀር ፎር ኡቡንቱ። ስናፕ ኢዝ ፓኬጅ ማኔጀር ፎር ኡቡንቱ ነው። ላይክ ስናፕ ማለት እንደ አፕ ስቶር እና እንደ ፕሌይ ስቶር ስልካችን ላይ እንዳለ አፕሊኬሽኖችን ምን አድርጎ የያዘ ነው? ይሄ በንድል ከዲፐንደንሲያቸው ጋር በንድል አድርጎ የያዘልን ነው። ስለዚህ ኢንስቶል ማድረግ ስንፈልግ ከስናፕ እያወጣን ኢንስቶል እናደርጋለን ኡቡንቱ ጋር ነው። ስለዚህ ኢንስታልና አፕዴት ለማድረግ የምንጠቀመው ስናፕ የሚል ፓኬጅ ማኔጀር ነው። ፓኬጆቹ ምንድነው? አፑና ዲፐንደንሲዎችን ይይዛል። ዲፐንደንሲ ምንድነው? አፕ ምንድነው የሚለውን አሁን ቀጣይ ዲፐንደንሲ ምን መሆን እንደሆነ ያሳያል። ብቻ እዚህ ጋር እንድትይዙት የምትፈልገው ስናፕ አፕሊኬሽኖች ከዲፐንደንሲዎቹ በንድል አድርጎ ነው የያዘ። ፎር ኤግዛምፕል እዚህ ኮማንድ ያሉ ለምሳሌ ሱዶ ስናፕ ኢንስታል ፋየርፎክስ ይላል። ሱዶ ማለት ሱፐር ዩዘር ዱ ነው፣ አድሚን የሚሰራው ነው ማለት እንደ አድሚን ማለት ይሄ ለምሳሌ ኡቡንቱ ላይ አፕሊኬሽኖችን ኢንስታል ማድረግ እንደዚህ ሶፍትዌሮችን አፕዴት ማድረግ ለአድሚኑ ለሱዶ የተሰጠ ነው። ስለዚህ ሱዶ ብለን ነው የምንጠቀመው ማለት ነው። ሱዶን ካወጣን ሱፐር ዩዘር ዱን ካወጣ ነው ግን አውተንቲኬት ይፈልጋል። ምክንያቱም ይሄ የአድሚን ስራ ነው ብሎ ስላስቀመጡ። ስለዚህ ሱዶ ብለን ስናፕ ኢንስታል ፋየርፎክስ ማለት ከስናፕ ውስጥ ፋየርፎክስን ኢንስታል አድርግልኝ። ከስናፕ ውስጥ ኮድ ማለት ቪዥዋል ስቱዲዮ ነው አድርግልኝ። ስናፕ ሊስት ማለት ደግሞ ይሄኛው እዚህ ጋር ይቅርታ ስለተደራረበ ነው፣ ሊስቶችን አውጣልን ነው። ቀጣይ ስናፕ ሪሙቭ ኮድ ደግሞ ቪዥዋል ስቱዲዮ ነው ሪሙቭ አድርግልን ነው። ስለዚህ አሁን ሱዶ የምንለው ምንድነው? this the admin or the powerful command line ነው ማለት ነው። እሺ ቀጣይ what are dependencies ነው። አሁን ቅድም ስናፕ በንድል ያደርጋል አፕሊኬሽን ዲፐንደንሲዎችን ብያለሁ። አሁን ዲፐንደንሲ ምንድነው? ዲፐንደንሲ ማለት በአጭሩ ሶፍትዌሮች ዲቨሎፕ ሲደረጉ ፍሮም ስክራች ከዜሮ ጀምሮ ዲቨሎፕ አይደረጉም። ታይምም አኪሬሲም ኤቭሪቲንግ ሴቭ ለማድረግ ምንድነው ፎር ኤግዛምፕል ዲቨሎፕ የሆነ አፕሊኬሽን አለ አይደል? ከዛኛው የምንፈልገውን ላይብራሪ መውሰድ ነው። ስለዚህ ፍሮም ስክራች የሆነ ሶፍትዌር ዲቨሎፕ አናደርግ ዲፐንድ ይሆናል በሌላው ማለት ነው። ይሄ ምንድነው? ታይምን ሴቭ ለማድረግ ነው። በዛ ላይ አኪሬሲ ያኛው አኪሬትሊ ዲቨሎፕ ከተደረገ እኛ ድጋሚ የመጻፍ አያስፈልግም ከዛኛው መውሰድ ነው። ስለዚህ ዲፐንደንሲ ማለት አንድ ሶፍትዌር ሙሉን አይጻፍም፣ ሙሉ ራይት አይደረግም። ስለዚህ ከሌላ የሚወስዳቸው ላይብራሪዎች አሉ ነው። ስለዚህ ዲፐንደንሲ ማለት የሆነ ሶፍትዌር አለ ከሌላ የሚወስደው ላይብራሪ። ስለዚህ ዊዛውት ዲፐንደንሲ ፌል ያደርጋል። ምክንያቱም ያኛው ሶፍትዌር ምን አይደለም ፉል አይደለም ማለት ነው። ስለዚህ ዲፐንደንሲዎችን እንዴት ሃንድል እናደርጋለን በኡቡንቱ ካልን ኤፕቲ እና ስናፕ። ኤፕቲም ኢትስ ፓኬጅ ማኔጀር ቱል ነው። ስናፕም ላይክ ፓኬጅ ማኔጀር ናቸው። ሁለቱም ኢንስታል አፕዴት ለማድረግ ነው ሶፍትዌሮችን በኡቡንቱ ላይ የምንጠቀምባቸው። ግን ልዩነታቸው ምንድነው? ኤፕቲ ፎር ኤግዛምፕል ኢንስታል ቪዥዋል ስቱዲዮን ኢንስታል እያደረገ ቪዥዋል ስቱዲዮ የሚፈልገው ሌላ ላይብራሪ ካለ ቼክ ያደረግና ኢንስታል እንዲደረግ ያዛል ነው ድጋሚ። ስናፕ ግን ሲጀምር ቪዥዋል ስቱዲዮን አብሮ ከዲፐንደንሲው ጋር ነው በንድል አድርጎ የያዘው። ቼክ ማድረግ አይጠበቅበትም፣ ኤክስትራ ኢንስታሌሽን ማድረግ አይጠበቅበትም። ስለዚህ ሞደርን ነው የሚባለው ስናፕ። ኤፕቲ ኦልደር ነው የቆየ ነው። ሁለቱም ኢንስታል ማድረግ ነው የምንጠቀምባቸው። ግን ልዩነታቸው ያኛው ላይብራሪ ቼክ አድርጎ ኢንስታል ያደርጋል፣ ይሄኛው ግን አብሮ በንድል አድርጎ ይይዛል። አፓችን ኡቡንቱ ላይ እንዴት ኢንስታል እናደርጋለን? በጣም ቀላል ነው። ላይክ ዊንዶው ላይ ኢንስታል እንደምናደርገው ማይክሮሶፍት ላይ ገብተን አፕሊኬሽኖቹን .exe ፋይል አውርደን ኢንስታል እናደርጋለን። ይሄኛውም ተመሳሳይ ኡቡንቱ ሶፍትዌር ፍሮም ሜኑ ላይ ኡቡንቱ ሶፍትዌር ገብተን ፋየርፎክስን ሰርች አድርገን ኢንስታል እናደርጋለን። ይሄኛው የተለመደው ግን ከዛ ውጭ ተርሚናሎቹ ምን ያክል ፓወርፉል ናቸው ያልኩበት ምክንያት ቅድም እንዴት ኢንስታል ማድረግ እንደምንችል ነው። ሱዶ ኤፕቲ አፕዴት ማለት አፕዴት ቨርዥኖችን ፈልገህ አገኘልኝ። ምን ይሁን ምን አያውቅም፣ የሁሉንም አፕሊኬሽኖች አፕዴት የሆነ ቨርዥናቸውን ፈልጎ ያገኛል። ደን ካገኘ በኋላ ሱዶ ኤፕቲ ኢንስቴድ ፋየርፎክስ፣ ከዛ አፕዴት ከሆኑት ቨርዥኖቹ ፋየርፎክስን ኢንስታል አድርገልኝ። ኤፕቲም ስናፕም ሁለቱም ኢንስታል አፕዴት ዲሌት ሪሙቭ ምናምን ለማድረግ ነው የምንጠቀማቸው። ግን ልዩነታቸውን ቀደም እንዳየነው ዲፐንደንሲ ነው። ፕላስ ቱ ዛት ስናፕ ምንድነው? ፈጣን ነው፣ ነገሮችን ቶሎ ሃንድል ለማድረግ እንጠቀምበታለን። ይሄኛውም ሱዶ ስናፕ ኢንስታል ኮድ ክላሲክ፣ ሱዶ ስናፕ ኢንስታል ቪኤልሲ፣ ስናፕ ውስጥ ቪኤልሲ ኢንስታል አድርግልኝ፣ ስናፕ ውስጥ ኮድ ማለት ቪዥዋል ስቱዲዮ ነው። ከዛ ሀው ቱ ላውንች ቪኤስ ኮድ ነው ራይት እናደርጋለን። ፎር ኤግዛምፕል አሁን ይሄ ጀስት ቶታል ዲፊኒሽኖቹ ነው። እስኪ ኮዶችን እንዴት እንደሆነ እናያለን። በመጀመሪያ ኡቡንቱን ስንጭን አሁን ስለ ኡቡንቱ አጫውተን ሌላ ቪዲዮ ሰራለሁ። ግን
ኡቡንቱን በሁለት አይነት ወይ መጫን እንችላለን። ኮምፒውተራችን ሙሉ ኡቡንቱ እንዲሆን ማድረግ እንችላለን። ዊንዶ አይ እንደሱ አልፈልግም ካልን መጀመሪያ ላይ ኡቡንቱንና ወይንም ኮምፒውተሩ ጋር ኡቡንቱን ለብቻ ዊንዶውን ለብቻ መጫን እንችላለን። ስንገባ ኡቡንቱ ጋር ለብቻ እንደገና ወጥተን ዊንዶው ጋር መግባት እንችላለን። ግን እንደ አማራጭ እኔም እዚህ ጋር የምጠቀመው ቨርቹዋል ቦክስ ኦራክል ቨርቹዋል ቦክስ ኢንስቶል አድርገን እዛ ጋር ኡቡንቱዋችን ኢንስቶል ማድረግ። ቨርቹዋል ቦክሳችን ላይ የራሱ የሆነ ፕሮሰሰር የራሱ የሆነ ሚሞሪ እንሰጠዋለን። ከዛ ከዊንዶዋችን ጋር ምንም አይነት ዲስተርባንስ የለም፣ ሼር መደራረግ የለም። ቢዚ አይሆንም ሲስተማችን ነው። WSL2 የሚባል ላይም አለ ራሱ ዊንዶ ኢፍ WSL2 እንትን የሚያደርግ አክሰስ የሚያደርግ ከሆነ የጫናችሁት ዊንዶ እንደ ዊንዶ ቨርዥን ይለያያል። እዛ ጋር ኡቡንቱ ኢንስቶል ማድረግ እንችላለን። ዲስአድቫንቴጁ ምንድነው? ግን ሼር ያደርጋል። ሚሞሪም ፕሮሰሰርም ራም ኤቭሪቲንግ ሼር ስለሚያደርግ ቢዚ ሊያደርግባችሁ ይችላል ሲስተም። ኦራክል ቨርቹዋል ቦክስ ላይ ግን አሪፍ ነው። እሱን ጭነን እሱ ጋር ኡቡንቱን ኢንስቶል ማድረግ ነው። ስለዚህ ይህኛውን እንዴት መጫን እንዳለብን ሌላ ቪዲዮ ሰራላችኋለሁ። እኔ ኦልሬዲ ኢንስቶል አድርጌዋለሁ ኡቡንቱን። ስለዚህ ሾው ስለው ኡቡንቱ ራሱ ይከፍትልኛል ማለት ነው። ኡቡንቱን ይከፍትልኛል። ዘን ኡቡንቱ ከከፈተልኝ በኋላ ቀጥታ ወደ ተርሚናል ነው የሚሄደው። አሁን ፓስወርዴን እያስገባው ነው። ፓስወርዴን ካስገባው በኋላ ይከፍትልኛል። ጀስት ኦልሬዲ ይሄኛው ተርሚናሉ ነው። ይሄኛው ኡቡንቱ ነው። ይሄኛው የኡቡንቱ ኦፕሬቲንግ ሲስተም ዲስፕሌይ ኡቡንቱ ይሄን እንደዚህ ነው የሚመስለው። ኢትስ ዲፈረንት ፍሮም ዊንዶ ከዊንዶ ይለያል። ላይክ አቀማመጣቸው አሁን እዚህ ጋር ሾዋፕ ጋር ገባና ተርሚናሌን ከፍተዋለሁ ማለት ነው። መጀመሪያው እዚህ ጋር ያለ ተርሚናል ከፍተዋለሁ። ባይዘው ቅድም ተርሚናላችን ፓወርፉል ነው ብያቸዋለሁ። ብዙ ስራዎችን መስራት ይችላል። ስለዚህ ተርሚናሌን ከከፈትኩት በኋላ አሁን መጀመሪያ ስራዬ ኢንስቶል ማድረግ ነው። ፎር ኤግዛምፕል ሱዶ ማለት ሱፐር ዩዘር ዱ ነው። ሱዶ ማለት ምን እንደሚሰጠን ፓወርፉል ነው የሚያደርገን። ምን ኢንስቶል እንድናደርግ የአድሚኑን ስራ እንድንሰራ ፓወርፉል የሆነ ፐርሚሽን የሚሰጠን ሱዶ ነው። ስለዚህ ዊዛውት ሱዶ መስራት አንችልም። ቼክ እናደርገዋለን ዊዝ ሱዶ እና ኤንድ ዊዛውት ሱዶ። ፎር ኤግዛምፕል ሱዶ ብዬ ስናፕ ኢንስቶል ለምሳሌ ኮድ ክላሲክ አሁን ስለዚህ ሱዶ ስላልኩት ወደ የማን ፓስወርድ ለማስገባት ስገባ የገባሁትን የአድሚኑ ፓስወርድ ወይም ዩዘሬን ማለት ነው 1 2 3 4 5 6 ግን እንትን ካላልኩኝ አሁን ማስገባት አይችልም። አሁን ኦልሬዲ ኢንስታል ስለሆነ ነው። ሉክ ስናፕ ኮድ ኢዝ ኦልሬዲ ኢንስታልድ እያለ ነው። ግን አሁን ፎር ኤግዛምፕል ሱዶ ሳልሰጥ ስናፕ ኢንስቶል ኮድ ክላሲክ ብለው ምን እንደሚለኝ ሉክ ኦኬ አንድ ሃይፈን ረሳው። ሉክ ምን እንደሚለኝ አሁን ማየት እንችላለን። አውተንቲኬሽን ይጠይቀኛል። ምክንያቱም ይሄኛው ስራ ለዩዘሩ ፐርሚት አልተደረገም፣ ፐርሚሽን የለኝም። ሱዶ ይሄን ፐርሚሽን የሚሰጠኝ ሱዶ እንዳገኝ ፓወርፉል እንደሆነ የሚያደርገኝ ሱዶ ነው። ካልሆነ ግን የግድ አሁን ፓስወርድን አስገብቼ መቀጠል አለብኝ። ስለዚህ የሱዶ ጥቅም ይሄ ነው ማለት ነው። ቅድም ሱዶ ኤፒቲ ያለኝ ኤፒቲ ኢንስቶል ፎር ኤግዛምፕል ቪኤልሲ ኢንስቶል አድርግ ኢንስቶል እያደረገልኝ ነው ቪኤልሲ ማለት ነው። ስለዚህ ኤፒቲም ስናፕም ምንድናቸው? ተመሳሳይ ናቸው አፕሊኬሽን ናቸው። ግን ስናፕ ዲፔንደንሲውን አፑን በንድል አድርጎ ስለያዘ ነው። ኤፒቲ ግን ዲፔንደንሲውን ይጠይቅና ካለ ኤክስትራ ምን ያደርጋል? አሁን እነዚህ ዲፔንደንሲዎችን ኤክስትራ ምን እያደረገ ነው? ኢንስቶል ያደርጋል ነው። ስለዚህ አሁን ታይም ሴቭ ለማድረግ ስናፕ መጠቀም አሪፍ ነው እና ሞደርን ነው። በራሱ ጊዜ አፕዴት ያደርጋል ነው። በዚህ ወይ ኢንስታል እናደርጋለን። ፎር ኤግዛምፕል እኔ አሁን ቪኤልሲን ስለማልፈልገው ላቋርጠው ነው። እሺ በቃ ይሄኛው ይቀጥል። እንደገና ሌላ ኒው ብዬ ልክፈት። ይሄኛውን ከማቋረጠው እንደገና ከፍታለሁ። ስለዚህ አሁን የሱዶ ስናፕ እና የሱዶ ኤፒቲ ልዩነታቸው ተመሳሳይ ነው። አፕሊኬሽን ናቸው፣ ግን ልዩነታቸው እንዳልኳቸው ነው። ስለዚህ ሱዶ ስናፕ ብለን ኢንስቶል ብለን የፈለግነውን ነገር ምን ማድረግ እንችላለን? ኢንስቶል ማድረግ
እንችላለን። ስለዚህ አፕሊኬሽን በዚህ ወይ ኢንስቶል ማድረግ እንችላለን። ወይንም እንዳልኩት ቅድም ፎር ኤግዛምፕል sudo apt አፕዴት እለዋለሁ። መጀመሪያ አፕዴት የሆኑትን ፓስወርዶች አፕሊኬሽኖች አፕዴት የሆኑት ፓስወርዳችን ካስገባን በኋላ አፕዴት የሆኑ አፕሊኬሽኖች ይፈልጋል። sudo አፕዴት ማለት አፕዴት ቨርዥኖቹን ፈልግልኝ ነው። ኢንስቶል አድርግልኝ ሳይሆን ፈልግልኝ። ስለዚህ ፈልጎ አፕዴት ካደረገልን በኋላ አፕዴት አድርጎ ፈልጎ ካገኘልን በኋላ sudo apt አፕግሬድ ማለት ይችላለኝ ከፈለኩኝ። ግን አፕግሬድ ከማለት ኢንስቶል ብዬ የምፈልገውን አፕሊኬሽን እጭናለሁ ማለት ነው። የምፈልገውን አፕሊኬሽን መጫን ለዚህ ያደረኩኝ መጫን እንችላለን ነው። ስለዚህ አሁን እዚህ ጋር እንደ መግቢያ አሁን ብዙ ሶፍትዌሮችን ከዚህ በኋላ ስንሰራ እዚህ ተርሚናል ላይ ኤቭሪቲንግ የምንጨርሰው። ስለዚህ ፎር ኤግዛምፕል ARP ኔክስት የሚባል ሶፍትዌር አለ አሁን ላይ እኛ እየሰራንበት ያለው። እሱንም የምንሰራው ተርሚናል ጋር ገብተን ስለሆነ ስለነዚህ አጠቃቀሞች ያው በደንብ ማወቅ አለባችሁ። ከዚህ ደግሞ ተጨማሪ ቪዲዮ እያንዳንዶቹ ኮማንዶች ምን ምን ማለት እንደሆነ ትርጉማቸው ይዤላችሁ እመጣለሁ። ለዛሬ ያው ይሄ እንደ መግቢያ እንዲሆንና ወንድ ላይ አንደርስታንዲንግ እንዲኖራችሁ ለማድረግ ስለፈለኩኝ ነው። እጅግ በጣም አመሰግናለሁ። አሁን በድጋሚ ቪዲዮአችን ሰብስክራይብ፣ ላይክ በማድረግ እንታበረታቱ እንጠይቃለን። እናመሰግናለን።